ጭቅላቱን አሳፍቶ እኔ ያሳክማለሁ ብሎ አፋፍራበ ነው በስተክክል ማልታከምም እኛ በራሳችን የሰፈሩ ልጆች አዋተን እያሳከምነው ነው የምትለኝ የሰማሽ ነገር ካለ እስቲ ያስረጅ አቡዬ እኔ ሰማሁትኝ መጀመሪያ ቪዲዮን የላከችልኝ ረጁ ናት ከዛ ቪዲዮን እንደላከችልኝ ልጁ አለበት ወደ ተባለው ኩዌቲ ሆስፒታል ነው ያለው ሲባል እዛ ሄድኩኝ ማለት ነው እዛ ሲሄድ አንዱ እዛ ነው ብሎ ዝም ብሎ ማመላለስ እንጂ የልጁን አድራሻ በስነ ስርዓት እንዲሰጠኝ የቻለ ሰው የለም አልቃስሚያ ሆሪያና ሆስፒታል ነው ያለ ነው ሶሪ ሀቡ አልቃስሚያ ሆሪያና ሞይትነሽ አይሰማም ሀቡ ወይ ይቅርታ ውጪ ውጣና በር ላይ ያሳየን ስክሪንሾት እናድርግ የሆስፒታሉ ፍቃደኛ ይሆናሉ ካሜራ ስላለው ፎቶ መቅረጽ ምናምን ምንም ችግር የለም እንዴ ሆስፒታል ሰው ሊታከም ሊመጣ ይችላል እንትን ወረቀቱን ይዘሽ ነው ወረቀቱን ላሳይሽ ግን ለሌላ ጊዜ እንድታቁ የግለሰብ ቤት አይደለም እንደ ሆቴል እንደ ሬስቶራንት ሆስፒታልንም ስሙን ማሳየት ከስተመር ለነሱ ማምጣት ነው ለነሱ ማስታወቂያ መስራት ነው ስለዚህ ምንም እንደዚህ አትፍሩ እሺ እንድታቁ ነው መብታችሁ ለሌላ ጊዜ ይሄ የግለሰብ ቤት አይደለም ሆስፒታል እሺ የግለሰብ ፊት እንዳታሳይ እንጂ የሆስፒታል ስም ሙሉ በሙሉ መብት አለክ ሌላ ሰው ሊታከም እንዲመጣም እየነገርክ ሊሆን ይችላል ለምንም አይነት ነገር ሊሆን ይችላል ሆስፒታል ስም አሁን ወረቀቱን ማሳየት ከፈለክ የሰው ፊት አታሳይ መሬቱን እያሳየህ ቁጣ ግን ይሄ በጀርባ ነው መሰለኝ ወጣከው ስም ባለበት አይደለም አይ በፊት ለፊት ነው ያወጣሁት ከታየሽ ዙም አድርገው ስሙን ብቻ ዙም አድርገው አክሲደንት ኤንድ ኢመርጀንሲ በኢመርጀንሲ በኩል ነው ግን አክሲደንት ኤንድ ኢመርጀንሲ ሴንተር አደጋ ለኢመርጀንሲ ጊዜ መግቢያ ነው እኮ የሚለው እንጂ የሆስፒታል ስም አይደለም ይሄ የሆስፒታሉ ስም ወረቀቱን እስኪ ያሳየን ወረቀቱን ቆይ ላሳይሽ ቃስሚያ ነው ይሄ አውቁት ወረቀቱን አምጪልኝ ወረቀቱን እስቲ እንትን የሆስፒታል ነም ጠይቂ ሆሪያና ሆስፒታል ሆሪያና No, we know, but this hospital name. No, this is Oriana. The name of the hospital. Al-Qasimiya Hospital. Al-Qasimiya. Al-Qasimiya Hospital. Al-Qasimiya Gawalmi Hospital. እሺ አሁን ምንድን ነበር የሰማሽው አንቺ መቼ ነው ጉዳዩ የተፈጸመው መሲ እሺ ወንድሜ የሆስፒታል ቪዲዮ ለኔ ነገሩኝ ከሶስት ቀን ወይ ከአራት ቀን አንቺ ላይቭ የቀረሽ ቀን ሀቡ ምን ቀን ነበር ቀኑ አሞኝ ሰኞ ዕለት አሞኝ ላይቭ እሁድ ዕለት አሙሽ የቀረሽ ቀን የዛን ቀን ነውና ረጁ ቪዲዮ ላከችልኝ ከዛ በፊትም ደግሞ ሌላ ሰው ቪዲዮ ልኮልኝ ነበር ከዛ የት ነው ስላቸው ኮይቲ ሆስፒታል ነው አሉኝ ከዛ እንዴት ለፖሊስ አልደወላችሁም ምክንያቱም ፖሊስ ነው ይሄንን ነገር ሊያጣራ የሚችለው እዚህ ሀገር ደግሞ ታውቂያለሽ የኢማራትን እንትን አውጥተሽ ወደ ሚዲያ ማውጣት ምናምን ወንጀል ነው ቪዲዮውን መልቀቅ ምንም ማረግም ወንጀል እና ለፖሊስ አሳውቋል ልጁን ግን ማንንም የልጁን ትክክለኛ ነገር የሚናገር ወሬ ብቻ ነው በቃ ቮይስ ብቻ እንጂ የተረጋገጠ ነገር አልነገሩኝም እና ግን በቃ አንዲት ልጅ እየሩስ ምትባል ልጅ አይ ቲንክ እሷን ልጅ ደውላልኝ አወራኋትና ፖሊስ ጣቢያ ወሰዱት ይሄ ፖሊስ አይቶት ወንጀለኞቹ መያዝ አለባቸው ማለት ትልቅ ወንጀል ይሄን ኦሬዲ ጭንቅላቱን ከፍተውታል ሀቡ ቪዲዮን ካየሹ አራን ያላየሁትም ያመኛልን ያላ ዳውንሎድም አላረኩትም ምን ያመኛል አተናልኳቸው ላይ በቃ እናት ለምንድን ነው ያልታሸገው ለምን ክፍት ሆነ ለምን አላሸጉለትም ይሄንን ስፌቱን በቃ እንዲ ነው ክፍት ነው የሚሆነው ተወስዶን አሁን ወስደነው ነው ታሽጎ ነበር ያለው አሁን ወስደን ነው ካሜራ ወልዴ በቃ በእናትክ እሺ ምንድነው አሁን መደረግ ያለበት አሁን እሱ እሺ አኮሞዴሽን ያለው አንደኛ ሀቡ ይሄንን ነገር ተከታትሎ
የዛይ ካምፓኒው ባለቤት ራሱ በህግ መጠየቅ አለበት። እሱ ነው ይሄንን ልጅ ማሳከም ያለበት ኃላፊነት መውሰድ ያለበት። ይሄንን ኬዝ አንደኛ ይሄንን ኬዝ ኢቭን ማንም ከሳሽ እንኳን ሳይ ይሄ ልጅ ቆስሎ በራሱ ክስ እኮ ነው ቀጥታ ወስዶ ከፖሊሶች ጋር ማገናኘት ሂደቱን እንዳናሳየው እንኳን የልጁን አድራሻ ነው እንትን ያስባሉትና ያ ነገር ነው መሆን ያለበት። አንደኛ ይሄ ያ አኮሜንዴሽን ዋና ኃላፊው ነው ሸፋፍኖ ይሄ ደሙ እየፈሰሰ ያኛውን ጠራርጎ እንትን ያለው ማለት ነው ይሆናል አይደል? ከእንትን በውጭ የሚሸፋፍ መስዬ ለምን አልከሰሳችሁም ስል ሰውየው ምንድን ያልሽው ማሪ እስቲ አስረጅን ግልጽ አርጋችሁ አስረጁ። ምንም አልገባኝ። ይኸውልሽ መጀመሪያ እሱ እንደዚህ አርብ ነው የተደረገው። ከዛ ለኛ ተደወለ ማለት ነው እንደዚህ ልጁ ሆኗል የሚል ነገር ደረሰን። ይሄ ልጅ ራሱን አያውቅም። ሆስፒታል ሲወስዱት ያነሳው ጓደኛው ነው ያኛው ወጋ ያነሳው ጓደኛው ሌላኛው ጓደኛቸው ነው አንስቶ ሆስፒታል ይወሰደው። ሰውየው ተጠራ መጣ። ለምን ጓደኛው ወሰደ? ጓደኛ ይሄ ለምን ጓደኛው ሆስፒታል ወሰደ? ለምን አምቡላንስ አልጠራም? ለምን ፖሊስ አልጠራም? እንዴት ያም እንደሱ አዲስ ነው ገባሽ? በቃ ያው ይሄም አዲስ ነው ያም አዲስ ነው። በቃ ወንድሜ በሚለው ነው ደንግጦ የወሰደው አይሽ። ከዛ እነሱ ያበሻ ለመማር ይሄ ነው የሆነ ሰው አደጋ ሲደርስበት ፖሊስ ነው የሚጠራው፣ አምቡላንስ ነው የሚጠራው። እንዴት ነው በጩቤ የተወጋ ሰው ደግሞ እየፈሰሰ አንስቶ ሆስፒታል መውሰድ? እዛው አምቡላንስ በጨርቃ ሽጉጥ ወስዶ በቃ ሆስፒታል ወሰደ። ሰውየው ተጠርቶ መጣ። ያኛው በፖሊስ አስያዙት ማለት ነው። ከዛ በኋላ ይሄኛው ታክሞ ራሱን አውቆ ወደ ቤት ሲሄድ ያኛውንም ወስዶታል። ምን ብሎት ከጣቢያ እንደወሰደ አናውቅም። መረጃውንም አይሰጥም። ዋብ እየሰማውን ሎላሽ አንዴ ዘድ በአምቡላንስ ነው የሄደው ሐኪም ቤት። ፖሊሶች መጥቷል። ለዚህ ነው የሚያውቅ ሰው ይንገረን፣ ቦታው ላይ የነበረ ሰው ይንገረን ምለው ፉል ኢንፎርሜሽን። ዝም ብሎ ማውራት ቅድም መሲ ብሪጅቶ እንዳለ ታውጣው ሺ ነገር ማሬ ሎላሻማታቂ የሚያውቅ ሰው ይንገረን፣ በቦታው ላይ የነበረ ሰው ይንገረን ፕሊዝ። እሱ ራሱ አሁን እየነገረኝ ነው፣ ከሱ አፍ የሰማሁት ነው አሁን። እሺ ንገረን። አንተን አደጋው እንደደረሰኝ ወደ ፖሊስ ተደውሎለት ፖሊሶች መጥተው አምቡላንስ እነሱ ናቸው ያመጡት ነው። ጓደኛው በጫካ ያውራ ሄዶ ስትል የነበረው ቆይ ላንተ ድምፁ ስለማይወጣ ለኔ ንገረኝ። እኔ በደንብ አስረዳለሁ። ልጁ ትንሽ ያወራል። ከራሱ አንደበት እንስማ። ምንም ከራሱ አንደበት አንሰማም። ወልዴ ሆነ አብርተን ከራሱ አንደበት ለምን አንሰማም? ድምፅን ከፍ አድርግና አንተ አውራው ይሰማናል። እንትን ስላመመው ኦኬ ቀስ እያለን ቢያወራ ይሰማናል። ዶንት ወሪ ይሰማል። ቪዲዮን አብረው እሱ እንደሆነ እያወራ ያለው ማየት አለብን። እሺ ሲቲቪ እንዳታሳይ እንደዚህ ያደርጋ ይዛ የረዘመ አስከበረ ኔቶ ማውራት ትችላለህ። ያከመች ናት ትጭረስ አንዴ ጨብጥ እንደዚህ። እሺ አንተ ንገረና ሐኪም አስከጨርስ አንተ የምታውቀውን ነበርክ በቦታው? እኔም አልነበርኩም ገና ከሷ አፍ እየሰማሁ ነኝ። ይሄ ጉዳይ እንዴት ሆነ እስካሁን ተብሎ እሱ ይነግራል አሁን። እሺ በቃ እሱ ምን መሲ ምን አልሽ? ምን እያልሽ ነው? አቡዬ ይኸውልሽ እዚህ ጋር ብታስገቢያቸው ከራሱ አንደበት ካልሆነ በስተቀር ማርያምን እኔ 300 ድርሃም ነው የጨረስኩት በታክሲ እዛ ሆስፒታል እዛ ሆስፒታል ሲሉ ዝም ብዬ ስጓዝ እንኳን አንዱ ፖሊስ ወስዶታል ይልሻል፣ አንዱ እንደዚህ ወሰደው፣ ኤምባሲ ወሰደው የማይሉሽ ነገር የለም። ራሱ ተጎጂውን ትንሽ መናገር ከጀመረ ከራሱ አንደበት ሰምተን ታሜም አለን የማለው ማድረግ ያለብን ነገር ማድረጉ ይቻላል እንጂ ምንም ትርጉም ጨጓራሽ ነው የሚላቀው። በነበርኩ በሰማ ነው የሚነግሩሽ። አዎ እኮ ለዛ እኮ ነው እኔ ከባለቤቱ ካልሆነ ጉዳዩ ይቀያየራል። ገባሽ? አንድ ሰው ሲነግርሽ የሰማውን መረጃ ቀንሶም ጨምሮም ሊነግርሽ ይችላል አንድ ሰው። ለዛ ነው እኔ ሁልጊዜ የምምለው ጉዳዩን ቦታው ላይ ከነበረ ሰው ከተቻለ ከባለቤቱ ካልተቻለ አብሮ ሲወጋ በአይኑ ካየ ሰው አብሮ ከነበረ ሰው አብሮ ሆስፒታል ከሄደ ሰው ጋር እንጂ በሰማን እየመጡ አዛ አንዱ ሌላ ነገር እሷ ጓደኛው በጨርቅ ጠቅልሎ ወሰደው ስትል እሱ ደግሞ አራ አይደለም አምቡላንስ ነው ፖሊስ መጥቶ የወሰደው። ከዛ የትኛውን ትሰሚያለሽ? የተለያየ ነገር
አይ ጭንቅላቱን ነው ተወጋ እሱ ያወራል እነሱ ሲጨርሱ እሱ ያወራል ችግር የለም ከአፉ ትሰማላችሁ እግዚአብሔር ይስጣችሁ በጣም ታሜ እንዴት ነህ ታሜ ወይ እኔ እህት ሰላም ናችሁ ደህና ነኝ መስዬ እንዴት ነሽ ታምዬ እንዴት ነህ አለን ሰላም ናችሁ ደህና ነኝ አልሐምዱሊላህ ምን ሆኖ ወንድማችን ከሰው ጋር ተጣልቶ ነው ያኔ ወላ ጉዳዩን እንደሰማነው ከሆነ ሁለት አብረው የሚሰሩ ልጆች የሚኖሩበት አኮሞዴሽን ውስጥ ቁስሉ እንዳይዘጋ ወንድሜ ዶክተሩ እስክትጨርስ ቪዲዮን አጥፋው የሚሰራበት አኮሞዴሽን ያኒ ሰከናቸው ውስጥ አንደኛው አንዱን ጭንቅላቱን በጩቤ ወጋው ከዛም በኋላ አምቡላንስ መጥቶ ወሰደው ታሰፋና ሰውየው አመጣው ወደ አኮሞዴሽን ጉዳዩ በህግ አልተያዘም ነው የሚሉት ኦኬ እዛ ይጠይቃሉ በነገራችን ላይ ግዴታ ነው ማለት ሆስፒታል ይጠይቃሉ እንዴት እንደዚህ ሆንክ በምን ምክንያት ምናልባት የዋሻ ውሸት ካለ ለምሳሌ ወድቄ ነው ምናምን ካላችሁ ፖሊሶች በዚህ ይዘጋሉ ማለት እንደ ኬዝ ምናምን አይቆጠርም ገባሽ ግን እሱ በቃሉ ለምሳሌ ከተናገረ አይ እንደዚህ አጋጠመኝ ሙስተሂል አያሳልፉም ግዴታ ሪፖርት ግዴታ ማስጠጠም አለባቸው ከፖሊስ ማለት ነው በማንኛውም የገቨርንመንት ሐኪም ቤት አንድ ቢሮ አለ የፖሊሶች ማለት ነው ግዴታ መኖር አለበት ልክ መሲ ባለፈው እህታችን አላህ ይርሐምها ኩዌት ሆስፒታል የነበረች ቢሮ አለ ግዴታ ነው ላዝም ፖሊስ መቀመጥም አለበት 24 ሰዓት ለ24 ሰዓት ማለት ገባሽ ሰው በእንደዚህ አይነት ነገሮች ከወደቅሽ حتى እጅሽ ድንገት ከተሰበረ ይጠይቁሻል ከሰው ጋር የኔ ባትሪ እየዘጋ ነው ጋላክሲ የሚለውን አካውንት አስገቢ አይ 80 አካውንት አላስገባም 4 እስካሁን ድረሰኒ ጌታን ባትሪው 5% ነው ጌታን ነው እናንተ በስርዓት ተዘጋጅታችሁ ስትመጡ የዛኔ እንሰማችኋለን መጀመሪያ ሰኒ የምትባል ገባች ሉሊሻን አስገቢ ብላ አዘዘችኝ የሷን ትእዛዝ ተገብዬ ሉሊሻን አስገባው ወልዴን አስገቢ ብላ አዘዘችኝ ወልዴን አስገባው አሁን ደግሞ አንተ ጋላክሲ አስገቢ ትለኛለህ ምንድነው አንድ ሰው ገባችሁ ነው ራሱ ልጁ ማለት ይገኝበታል ጋላክሲ አለው እኔ አብሬ ነኛው እዚሁ ነኝ የሱ ባትሪ 5% ነው ያለው ሊዘጋበት ነው ለዛ ነው ያንቺ ስንት ፐርሰንት እንዳለው ቼክ አድርጊና ንገሪኝ በኋላ ያንቺ የኔ 69 አለው 69% አለው እሺ ጻፊ ኮሜንት ላይ ጻፊ ኦኬ አንድ ቁጥር እየጻፍኩልሽ ነው ሀቡ እናንተ ለምን አንዴ ታአትተውም ኮሜንት መጻፍ እሷን እንዳገኛት ውዶቼ አው ገብቻለሁ አቡ ያመሰግናለኝ እንዲዘጋው ንገሪው ስልኩን ያስተጋባል አጠገብሽ ስላለ አንድ ቤት ላይቭ ላይ ሁለታችሁም ስትሆኑ ስለሚያስተጋባ ወይ ድምጽ ወጥቷል እሱ ወጥቷል እሺ ከጨረሰች ሐኪሟ እሱ ይናገር ባለ ጉዳዩ ታማሚ እሺ ቪዲዮ አብርተሽ እሱ ይናገር ገብቶሻል ሀቢባ ስለዚህ ከተለቀቁ ማለት በእንደዚህ አይነት ሁኔታ ኦፍ ኮርስ 100% ወይም እሱ ተናግሯል ወድቅ ያለው ወይም ድንገት የሆነ ነገር በራሴ ማንንም አልከስም ካላችሁ ምንም ነገር እንዳልተቆጠረ ነው ማለት የሚለቁት ማለት ነው ሰው የሱን ቃል ደግሞ ለፖሊስ ግዴታ አሁን መንገር አለበት ገባሽ ሶ ኢቭን አሁን ተመልሶ ለምሳሌ አይ ጓደኛዬ እንዲህ አደረገኝ ፖሊሶቹ ራሱ ማለት ይቀጡታል እንዴት መጀመሪያ ሳትናገር እሱ ራሱ ወንጀለኛ ሊያደርጉት ይችላሉ በዚህ ነገር እንትን ወንጀልን በመሸፈን አይደለ ኤግዛክትሊ ትክክል ምክንያቱም የተደረጋችሁትን ነገር በትክክል እንዲህ ተደርጊ ነው አቡ እንደውም ሰውየውን ጠይቀ ነው ምን እንዳለ ታውቂያለሽ እኔ አልፈልገውም ካንስል አድርጌ ወረቀቱን ይዞ እንዲወጣ ነው የምፈልገው ካንስል አድርጌ ሸኘዋለሁ እንዴ አንተ በአንተ ስር በካምፓኒ ስር እስካለ ድረስ የማሳከም እንትን ኃላፊነት አለው ብለህ ጋላክሲ ይቅርታ ስለማሳከም ከመደራደራችሁ በፊት ስለ ህጉ ተከሷል አልከሰሰም ይሄን ብቻ መልሱልን ፖሊስ ጋር ተመዝግቧል ይሄ ጉዳይ ክስ አቅርቧል አላቀረበም ኦኬ
ኦኬ እሱ ታውሪያለሽ ይው አውራ ሰላም ናችሁ? ሰላም ወንድሜ እንዴት ነህ? ትንሽ አልጋውን ቀና ብታረጉለት በጣም ተዘቀዘቀ። ዘጋ ፕረስ አድርጉት ቀና ያደርጋል አልጋው። ቪዲዮ እናጥፎ አታጥ እና አልጋው እኮ ፕሬስ ካደርጋችሁት አፕን ትንሽ ከፍ ያደርግለታል። እና መነሻው ልጁና እኔን አብረን ነው የምንሰራው። ከዛ ልጁ የሆነ ቂም ይዞ ነበር ቆይቷል እና አያወራው ነበረ። ሐሙስ ዕለት ላይ ቀን ተጣልተን ነበር በስራ ምክንያት ላይ። ከዛ እኔን ያምራል ብዬ ሰውየው ነገር ያለው ልጆች ሁሉ ነገር ያለው ከዛ ቀን ውለን ነበረ። ማታ እኛ ስራ ጨርሰን በስገባ ዝግጁ ሆኖ ነበረ። ይዞን በጩቤ ወቅቶ ነው ያደረ። እኔ ራስን አላውቅም ነበረ። አምቡላንስ ውስጥ ነው ራሱን ያወቁት። ሕክምና መጥቼ ታክሜ አድሬ ጠዋት ላይ ልጁ ወዲያም ፖሊስ ይዞ ፖሊስ ጣቢያ ሄደ። ታስሮ እሱ አደረ። እኔም በጠዋቱ ቤት ስመጣ እንደገና እኔም ፖሊስ ጣቢያ ሄደ ብሎ ሰውየው ይዞ በመኪና የሾፌሩ ይዞ ሄደ። እኔ ፖሊስ ጣቢያ ስደርስ ሰውየው ልጁን አስፈታና ይዛችሁ ነው እናንተ ከመጣችሁ አይዲ ሳይመጣ 5 ቀን ሳይሞላ ተጣልታችሁ ምናምን አለ። እኔ ግን ልጆቹ አሳስራቸው ልጁ ካታስሮ አንተም መጠየቅ አለበት አለ። ትፈታለህ ትታስራለህ አሉ። እኔ ግን ልጁ መጠየቅ አለብኝ መከሰስ አለብኝ አልኩት። ሰውየው ግን ፊታ እኔ ከመጣ እዚህ ጋር ያለው ነገር እኔ እርሳለሁ ምናምን አለኝ ሰውየው። እና እኔ አይፈታም አልኩት። እኔ ለምን አስፈታለሁ አልኩት። ሰውየው ፊታ አለኝ። እኔ አልፈታም አልኩት። በኋላ መጥቶ ልጁን አስፈትቶ ይዞ መጣ። ካሜራውን ጋላክሲ ካሜራውን አታነቃንቂው። ፊት ለፊት እንደዚህ ፊቱን እያሳየሽን ይንስማ። አታንቀሳቅሹ ካሜራሽን። ቴንክ ዩ። እና ልጁ መከሰስ ትችላለህ። የራስ ብር ሄደ ልጁ መሰራት ይችላል። መጥቶ ስራ መሰራት ይችላል። ሄደ በራስ ብር እየተንቀሳቀስክ መከሰስ ትችላለህ አለ። እና ከዛ በኋላ ምን እንዳደረገ አላውቅም። ልጁ እኔ አልመጣም አለ። ካሜራን ቼክ አድርግ አልኩት። መጀመሪያ ካሜራ ቼክ አድርገናል አለ። አሁን ደግሞ ካሜራው አይሰራም ዝግ ነው አሉ። ከነ ሕክምና ወረቀቱን ወሰዱ። ሁሉ መረጃ ወሰዱና ካንሰል አድርጋላችሁ ሁላችሁ ውጡ በቃ እኔ አላውቃችሁም ያለ። አሁን በየቀኑ በቃ አሁን በልመና ነው በቃ ግዴታን አደርጋለሁ በቃ ውጣ ነው በቃ ውጣ ነው በቃ። ስለዚህ ፖሊስ ጣቢያ እኔ አይደለሁም የወጋሁት ብሎ ካሜራም ሲታይ ቪዲዮ ስለታጣ ክሱ ፋይሉ ተዘጋ ነው እያላችሁ ነው ያላችሁ? ሰውየው መጀመሪያ ካሜራ አለ ሁሉን ቼክ እናደርጋለን ብሎ ነበር። ግን ልጁ መከሰስ ትችላለህ የራስ መብት ነው። ስራ ሰዓት አይደለም የተመታቸው ስራ ውጭ ነው ሰዓት አለኝ። ከዛ እኔ ግን ልጁ መከሰስ አለብኝ እንዳይፈታ አልኩት። ልጁ አስፈትቶ አምጥቶ ስራ ያሰራ ነው። የሚጠየቅበት ሰው አጣው፣ የሚያወራበት ሰው አጣው። አሁን ደግሞ ካሜራን ቼክ አድርጉኝ አሁን ካንሰል አድርጉ ምናምን ስል እሺ ካሜራም ቼክ አድርጉ ካሜራ ማየት ፈልጋለሁ ስል ካሜራው ዝግ ነው አይሰራም ብሎ በቃ ማወራበትን ሁሉ መረጃ ወሰደብኝ። ሕክምና እንትኑ ሁሉ በቃ ወሰደ። በቃ ልጁን ካንሰል አድርጋለሁ ውጣ አንተም ውጣ ልጁ ይወጣል በቃ ያለ በየቀኑ በቃ እንትን ግዴታ ነው ያለው። ሁኔታ ምንድነው ማድረግ ያለብን? ወንድሜ እናንተ ምን ተፈጠሩት? ካምፓኒ ነው ወይስ ማዝራአ ወይም ቤት ውስጥ? ከሰውየው አፍ እንደሰማን ዛሬ የሰማነው መረጃ ኖ ስራችሁ ምንድን ነው? ካምፓኒ ውስጥ ነው ወይስ ማዝራአ ነው ወይስ ቤት ነው ወይስ ምንድን ነው ስራችሁ? ገራጅ ነው። ስራው ምንድነው? እሱ ስራው ምንድነው? ወንድማችን ስራው ምንድነው? ጋራጅ ውስጥ ነው የሚሰሩት። ጋራጅ ውስጥ ነው። ጋራጅ ውስጥ ነው። ብታይ ሀቡ እግዚአብሔርን የሚያድሩበት እዛው ነው፣ የሚሰሩበት እዛው ነው። በቃ ታማሚ የሚተኛበት ቦታ አይደለም። ቦታውን አይተኛ ራሱ በጣም እንትን አይደለም። አሁን ጉዳያችን ስለሱ ስለተወጋበት ጉዳይ ስለሆነ ያው ስለዛ ጉዳይ በጤናማ ጊዜ እያሉ አኮሞዴሽናቸው ጥሩ ካልሆነ ለሌበር መክሰስ የነሱ ፋንታ ነው። አሁን ግን እሱ ተወግቶ ፍትህ ስላላገኘበት ጉዳይ እናውራ። አሁን እሺ የካምፓኒ ነው የሚባለው ማለት ነው። ጋራጅ ከሆነ የካምፓኒ ነው የሚባለው። አንተ የተመጣህ ወይም እንደዚህ የደረሰብህ ሰዓት የስራ ሰዓት ነበረ ወይስ በረፍትህ ጊዜ ወይም ያኔ ስራ ከጨረሳችሁ በኋላ ነው? ከስራ በኋላ ነው። ማታ ታሜ ማታ ከሆነ ስለዚህ ስፖንሰር በዚህ ነገር አይጠየቅም።
የኢማራት ህግ ማለት ነው። ሰራተኛ የሰው ቤት ሰራተኛ ወይም የመዝራ ይለያል። ህጋችሁ ሌላ ነው። 24 አወር ማለት በሰውየው ኃላፊነት ነው የሚሆነው። ግን የከምፓኒ ከሆነ በስራ ሰዓት ብቻ የሆነ ነገር ከደረሰበት ኢሳበት አመል ይባላል። ሰውየው ግዴታ ማለት ከቨር ማድረግ አለበት። ግን ከስራ በኋላ ያኔ ከጨረሱ በኋላ ሰውየው ምንም አይጠየቅም። ግን አሁን ስለ መከንሰል አለመከንሰል ይሄ ሌላ ጉዳይ ነው። ያንተን ኬዝ ግዴታ መከታተል አለበት። እነሱ አሁን መጀመሪያ ያዙት። ከዛም በኋላ አንተ ያደረስክበት ነገር አለ በዛ ልጅ አሁን እሱ ማለት